አደራችሁ ተማሪዎች የሂሳብ መምህራችሁ ትላንት በደረሰባቸው የመኪና መገልበጥ አደጋ ሆስፒታል እንደገቡ ታስታውሳላችሁ። ነገር ግን ዛሬ ረፋዱ ላይ በሕክምና ሲረዱ ቆይተው ሞቱ። በሕክምና ሲረዱ ቆይተው ከ83 ሰዎች 82ቱ አልቀው እሳቸው ብቻ ተርፈው እዚህ ይገኛሉ። ያው ልጭፈራስ ጸሎታችሁ አትርፎኛል። አልጸለይንም። ለማንኛውም ከሞት የተረፍኩበትን ቀን በማስመልከት ከ30ው ሚያዝ ኤክስን ፈልጉ። አሁን አረ ምርጥ ላይ ያለ መቤት